ጌታ አይደለም ትላላችሁ ካላችሁ 100% ከእናንተ ጋር ኦኬ እስማማለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ከእኔ አንዳች ላደርግ አልችልም፣ ፍርዴም ቅን ነች። እንደሰማሁት ፈርዳለሁ። እንደሰማሁ ነው የሚፈርደው። ከእኔ አንዳች ላደርግ አልችልም፣ ፍርዴም ቅን ነች። የላከኝን እንጂ የራሴን አልሻም። ማን የላከው? አንድ ነገር አለ ከሰማይ እሱን የላከው። እኛ የምናመልከው ኢየሱስን የላከውን ነው እንጂ ኢየሱስን አናመልክም። አጠር አድርጌ ስነግራችሁ በሌላኛው ነገር ደግሞ አጠር አድርጌ ልንገራችሁና ማን እባካችሁን ይሸወዱ። ይሄ አሁን ማለት ነው አላህ የራስ ማታለል ይባላል። እውነትን እየተረዳችሁ ራሳችሁን ታታላላችሁ። እንደ ሕፃን ደግሞ ራስ ማታለል ማለት ነው። ይሄ በቃ አንደኛችሁም በቃ ምን ልበላችሁ ቢያንስ አሁን ራሳቸውን የሚያታልሉ ኦቲዝም ናቸው። ኦቲዝም ማከል መቼስ ታውቃላችሁ። ኦቲዝም እንደ የአይምሮ ኬስ ትንሽ ያለባቸው ናቸው። ራሳቸውን እያታለሉ ሰውም ራሳቸውን እያታለላቸው ምናምን የሚኖሩ እናንተም ሰውንም እያታለላችሁ ራሳችሁም እየተታለላችሁ ትችሉታላችሁ። ኧረ አላህን ፍሩ። እንግዲህ ምንም ማድረግ አይቻልም። አላህ የወፈቀውን ዲነል ኢስላምን ይወፍቃል። እኔ ግን ዱዓ ያደርግላችኋለሁ በበኩሌ አላህ ዲነል ኢስላምን ይወፍቃል። ወላሂ ነው ብላችሁ ሰላም አለይኩም። አሁን በቃ መልእክቱ ደርሷል። አዲስ መልእክቱ ደርሷል። ተማሙቶም ቢሆን አላሁ አክበር አላህ እኔ ከየት ነው የምታመጣው? እሱማ ሌላ ሰዎች አሉ እያልኩ ነበረ። ላይክ ከየት አላሁ አክበር እኔ እንጃ። አላህ ይጨምርልዎት። ጠጣና አውራ የሚሉት ነው የሚመስለው አይደለም። በጣም ነው የሚገርመው። የእሳቸው አስተምሮት በደንብ ነው ያስተማሩት። በ3 ወር ፍትፍት አድርጎ ገብቶታል። እኔ እሳቸውን ነው እያደነኩ ያለሁት። በጣም የሚገርምህ ነገር ምን ያህል አሰጣጣቸው እውቀት ክህሎታቸው how amazing there አባጫሊ አላህ ይጨምሩልዎት። ወላሂ እኔ ይሄ ልጅ ከእርሶ ቤት መውጣት የለበትም። good job የሰሩት ስራ ውጤት ነው። አሁን እኔ የምናገረው የነ ዛሃሩ የነ ኡስታዝ ዋሂድ የብዙዎቹ የነ ስሚዞ ትምህርት ጊዜ ፈጅተው ያስተማሩኝ ነው። እርሱ አንድ ልጅን ከ6 ልጅ ጋር አጣምረው ይዞ እንደዚህ ያስተምረው ፍትፍት አድርገው እንዴት ቢገባው ነው። ማሻአላህ ወላሂ አላህ ይጠብቃችሁ ሁላችሁንም። በደንብ ላውድ ኤንድ ክሊር ሆኖ ከደረሳችሁ ከሰሙት አብሶ እኔ እንጃ ዛሬ ላይ ሻሃዳ ማይዘው ብዛቱ እንደ ጎርፍ ነው የሚመጣው። ማሻአላህ። እስኪ የገባ ሰው አለ ከላይ አንድ እንግዳ ገብቷል። ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴ ዛሮ ነሽ እንዴ? ኦኬ አላወኩም። እኔ እኮ ሌላ ሰው መስሎኛል። ማሻአላህ። ወአለይኩም እኔ ነኝ ያዘጉት። በዛ እንትን ፕሮግራም ነበረና እሑድ 4 ሰዓት እናስተምር ነበርና ዛሬ ጥሩ ፕሮግራም ነበረ እና አዘጉብን። ያ የሁሉም የሁሱም ተዘግቷል። ያንቺም የሁሴንማ 3ቱንም አካውንት ነው ያዘጉበት። ሁሱ ሰው የሚለውን ይሄኛውንም 3ቱንም በጣም ከባድ መግባት አይችልም ማስገባው እያላችሁ። በነገራችን ላይ የኛ ድክመት ነው በነገራችን ላይ። ለምን ኮፒ ሊንክ በጣም ያሳዝናል። አሁን ቅድም እዚህ 3000 ሰው ነበር። በነገራችን 1500 ሰው ላይፍ ላይ እንዳለ አይታይም። አሁን ላይፍ ላይ እንዳለው ነው አይታይም።